ነበረ ተخلፈን የነበረው ማለት ነው። ምክንያቱም ዚክራቸው ከተነገረ ለምን አመት ተጠብቃላችሁ ነው በቃ ጥያቄው። ለምን አመት ይጠበቃል ከሆነ ተህዲዱ ዘመኒ ክልክል አይደለምና ፈመተለን ቁርአን እንድንቀራ ታዘናል። ስንታዘዝ ግን የጊዜ ገደብ አልተቀመጠለትም፣ ዑሙሚ ነው። ፈልሑክሙ ሁወ ዐላ ዑሙሚህ የሸሪዓ አንድ አህካም ከተቀመጠ በዑሙሙ ነው የሚወሰደው። ስለዚህ ቁርአን እንድንቀራ ከታዘዝን ያን የቁርአን የምንቀራውን ምዕራፍ በጊዜ እየመደብኩ በቀራ ማኒዕ የለውም። ምክንያቱም ሁክመን ሸርዒዩ የሚከለክል ነገር የለውምና። ፈመሰለን ሁልጊዜ በየቀኑ አንዳንድ ጁዝ እቀራለሁ ብል ጁዝ ይቻላል። ፈሊማዛ ቢባል ተህዲዱ አልተቀመጠም ነበረ። እርሱን አይደለም የጠየቁት፣ እኔ የጠየቁት መልእክተኛውን ዓለይሂ ሰላቱ ወሰላም ሐለቃ ሰርቶ ሸማኢላቸውን እያነሱ እያወደሱ መልእክተኛውን እንድሪስ ስማኝ፣ እሱን አልጠየቁም። ቆይ እናቁመው። ህግ የማይከበር ከሆነ ኢንሻአላህ በሁለታችሁ መካከል ያለው ምልልስ እዚህ ላይ እናቁመውና ወደ ሌሎች እንሄዳለን። አይደለማ የጠየቁት ሌላ ነው፣ የመለሰው ሌላ ነው። እኮ እሱን ታሪክ አድርገህ ትሄዳለህ አልኩህ እኮ። ህጋችን ያ ነው። ሰዎች የግድ እኛ የምንፈልገውን እንዲመልሱልን አለ። ቢፈልግ የውሸት ይመልሱት፣ ቢፈልጉ መረጃውን እኮ ያመጡት እሳቸው ናቸው። ኢስሐቅ መረጃውን ያመጡት እኮ ይሄን ሐዲስ የጠቀሱት እሳቸው ናቸው። እሺ እሳቸው እኮ በጣም ጎበዝ ነው። በጣም በሰሃባ ላይ እየቀጠፉ እኮ ነው። ወላሂ በሰሃባ ላይ እየዋሹ ሰሃቦች የነቢዩ ሰለላሁ ዐለይሂ ወሰለም ውልደት አከበሩ ብለው እየዋሹ ነው። አዳ ቡህታኑን ዐዚም። ሁላችሁ የራሳችንን አረዳድ በእንትኖች ላይ አንጫን ፕሊስ፣ የግድ አንጫን። አሁን እያሉ እኮ ሰሃቦች አከበሩ እኮ አሉ። ይህ በሰሃቦች ላይ መቅጠፍ ነው። ይኸውልህ በር ያ ያንተ አረዳድ ነው። ያንተን አረዳድ ለምን ማዕሱም ታደርጋለህ? ምናልባት እኮ ተሳስተህ ነው እንጂ ከመረጃው አንፃር ነው። የኔ አረዳድ ሳይሆን ወንድም ይስሐቅ በቃ ላድንቀውና እንለፍ። ብዕር በጣም ጎበዝ ነው፣ ፈህም ያደርጋል። የእሱን ያክል ፈህምም የለኝም ሐዲስ የምንረዳበት። አንድ ጊዜ ታገሱኝ። ይኸውላችሁ አሁን እያወራን ያለነው መትን ላይ አይደለም። አሁን ነቢዩ ላይ መዋሸት ምናምን የሚሉ ታሪኮች አስፈላጊ አይደሉም። ለምን ከተባለ ሰዎች ከሀዲሱ የሚረዱትን ፈህም ነው እያወሩ ያሉት። አንተ ያንኑ ሀዲስ ስታነበው የምትረዳው ፈህም እሳቸው ከሚረዱት ጋር ሊለያይ ይችላል። የእሳቸው ስህተት ከሆነ ስህተት መሆኑን ታሳያለህ፣ ትከራከራለህ። ከዛ ባለፈ ግን በጣም አግሬሲቭ መሆን ነቢዩ ላይ ዋሽተዋል እኔ ተገቢ አይመስለኝም። ከዛ ውጭ ደግሞ እድል እሰጥሃለሁ አልኩ፣ ታልቅ ታደርጋለህ አልኩ። መጨረሻ ላይ አንተ ሀሳብን ታሰፍራለህ። የዛኔ ነው ይህንን አልመለሱትም፣ በዚህ መልኩ ያሉት ትክክል አይደለም፣ ሰሃቦቹ ብላ ተሳስቷል ብለህ ታሊቅ አድርገህ ማለፍ ትችላለህ እንጂ የሚናገሩትን ነገር ማቋረጥ ግን እንደዛ አይነት ወዘር የለም። ይሄ የቤቴ ህግ ነው፣ ታውቀዋለህ፣ አዲስ አይደለህም አንተ። ይሄ ህግ ደግሞ አንተም ላይ ቢሆን ይሰራል። ሌላም ሰው መጥቶ አንተን በግድ የሆነ ነገር መልስልኝ ብሎ ቢይዘህ አስጠላሃለሁ፣ ችግር የለም። ይሄ ሁላችንም የምንገዛበት መርህ ስለሆነ ማለት ነው። ስለዚህ የሁለታችሁን ምልልስ አልሆነም፣ ደጋግሜ ያስታወስኳችሁ፣ ምንም ልትስተካከሉልኝ አልቻላችሁም። ስለዚህ የሁለታችሁን ምልልስ እዚህ ላይ አቆመዋለሁ። ብዙ ያልተናገሩ ሰዎች ስላሉ ወደ እነሱ መለሳለሁ። ኡስታዝ አህመድ ሀሰንም ገብተዋል። እሳቸውም ቅድም የጀመሩት ውይይት ነበራቸው፣ ይቀጥላሉ። ግን ሼክ ፈክሩን እንስማ። ብስሚላ ሼክ ፈክሩ የእርሶ ጊዜ ነው። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ያ ጀማዓ ኢንሻአላህ ያው ተከታታይ ያለው አብዛኛውን ውይይት አላኩል ያህል የተነሳንበትን ርዕስ ማስታወስ አስፈላጊ ነው። መውሊድን ማንጀምረው የሚለው ላይ መሄድ ይገባናል ብዬ አስባለሁ። አንዳንድ ነገሮች በደምሳሳ ወይም በጥቅሉ ሲወሩ ተመልክቻለሁ። እነሱ ላይ ታዕሊቅ ማድረግ አስፈላጊ ነው። ከዛ ፊት ግን ምናልባት አንድ ጥያቄ ከተፈቀደ ለኡስታዝ አህመድ ወይም ደግሞ ለአብዲ ሁሴን ማነሳቸው ጥያቄዎች አሉ። ያ ጥያቄ ምንድን ነው? ኖ ከጥያቄው በፊት ጥያቄውን መጨረሻ ላይ አርጉትና ታሪኮችን ያስቀድሙ፣ ከዛ ወደ ጥያቄ ገብተው ይመላለሱበታል ኢንሻአላህ። አሁን መውሊድን ማንጀምረው የሚለውን ሀሳብ በደንብ ማድማት አስፈላጊ ነው፣ ወይም አስረግጦ መናገር አስፈላጊ ነው ብዬ አምናለሁ። መውሊድን ማንጀምረው ሲባል እንግዲህ መሊኩል ሙዘፈር ሲነሳ ነበረ። መሊኩል ሙዘፈር ግን ከአንደው መውሊድ የሚባል ኮንሴፕት ፈጥሮ ለዑለማዎች እንዳስታወቀ በሚመስል መልኩ ትርክት እየተሰራ ነበር። ነገር ግን መሊከል ሙዘፈር የተነሳበትና የተገለጸበት ሂደት በሰፊው እንደሚያከብርና ያንን ሂደት ደግሞ አዲስ መልካም ነገር እንደሆነ ከንጉሳኖቹ መካከል አንዱ እንደሆነና ሌሎችም ሀሳቦች አብረው ተቀምጦበት ነው እንጂ መውሊድ የሚባለውን ኮንሴፕት ፈጥሮ ለዑለማው ለኡማው አስተዋውቋል የሚል ግንዛቤ አይደለም።
ሌላኛው ደግሞ መታወቅ ያለበት ጉዳይ ደውላ አልፋጢሚያ ስናነሳ ፋጢሚዩን አልኹለፋ አልፋጢሚዩን የሚባሉት ምንድን ናቸው ሲባል ኹለፋ አልፋጢሚይን የሚባሉት እነማን ናቸው ሲባል የመጀመሪያው ዑበይዱላህ አልመህዲ ነው። ዑበይዱላህ አልመህዲ ስለ መውሊድ አልጀመረም። መጀመሪያ ታሪኩን ማወቅ አስፈላጊ ነው የሚሆነው ማለት ነው። ስለዚህ ከፋጢሚያ ንጉሶች መካከል ዑበይዱላህ አልመህዲ የመጀመሪያው ማለት ነው። ብዙ አላቸው። ከነዛ ውስጥ መካከል የትኛው ነው የጀመረው የሚለው ሲታይ መጀመሪያ እሱ እንዳልጀመረ ሊገለጽ ይገባል ማለት ነው። ሌላው ደግሞ በጥቅሉ ስለ ተደቡራትና ሌሎች ሂደቶች ከመነሳታቸው በፊት መታወቅ ያለበት ጉዳይ እንግዲህ ቁርአንና ሐዲስን መሰረት ያደረገ መሆኑን እንግዲህ ከሶሒህ ቡኻሪ ሻሪህ በላይ ኢብን ሐጀር በላይ የለም። ወከዛሊክ ሐፊዝ ከሆኑት መካከል አልኢማም ስዩጢ እሳቸውም ታላቅ ዓሊም ናቸው፣ ይታወቃል። ሐፊዝ ናቸው፣ በሐዲስ ላይ ትልቅ ኢህቲማም ያላቸው ናቸው። ስለዚህ ሐዲሱን እንዴት ተረዱት ሲባል ተኽሪጅ አድርገውለታል ነው ጉዳዩ። ተኽሪጅ አደረጉለት ማለት ይሄ ደግሞ ዒልም ነው፣ አሲል የሆነ ዒልም ነው፣ ይታወቃል። ከዛ አኳያ ተኽሪጅ አድርገውለታል። ያን ሂደት እንዴት አድርገው መረመሩት የሚል ነው እንጂ አንዳንድ እስካሁን ለምሳሌ በተለይ በወንድሞች የቁርአንና ሐዲስን ብቻ በሚል ትርክት ብዙ ጊዜ ሲወራ ከነበረው አንጻር ያየሁት ምንድነው ቁርአንና ሐዲስን የማቅረብ ሳይሆን ታሪካዊ ጥያቄዎች ላይ በመዞር ለምሳሌ ፋጢሚዮችን የጀመሩትና አይሆንም የሚል የሰለፎች ግንዛቤ የለም። እንትና ስለጀመረው የለም የሚል ይሄ ሰለፎች ግንዛቤ የለም። ሶሐባም እንደዚህ አይገነዘብም። ወከዛሊክ ሌሎቹም እንትና ስለጀመረው እንደዚህ ነው ብሎ የሚል የለም። በተለይ ደግሞ ፋጢሚዮች በኋላ የመጡ ከመሆናቸው አኳያ የራሳቸው የህግ ስርዓትና ትንታኔ ይኖራቸዋል። ከነሱ አኳያ ሂደቶቹ ደግሞ ሲታይ ዑለማዎቹ ምን ሰርተዋል ሲባል አንዳንድ ነገሮችን ማንሳት ይቻላል። ለምሳሌ ሶላሁዲን አልአዩቢ እነዚህን ነገሮች ቅድም አንድ ወንድም ሲጠቅሰው ነበር፣ አስተካክለዋል። ከነ ኪታብ ማስረጃ መናገር እችላለሁ። ፋጢሚዮች ሲሰሩት የነበረውን በተለይ በማህበረሰቡ ዘንድ የተነሳውን ሺዓዊ የሆነ አዳቶችን በአጠቃላይ እስኪረሱ ድረስ ህግ አውጥቶ ስርዓት አስከብረዋል ማለት ነው። ኪታቡ ለምሳሌ አሐዱ አሸር ከውከብ ሚን ሰማኢ ሚስር የሚለው ገጽ 74 ላይ የተጠቀሰ ነው። ይሄ ሶላሁዲን አልአዩቢ በውስጥ የነበሩ ነገሮችን ሁሉ እንዳስተካከል ነው የሚታየው። ከዛ አኳያ ከሆነ ማን ጀመረው የሚለው ሀሳብ ከተነሳ ኢትዮጵያም ውስጥ የጀመሩት ማን እንደሆኑ ይታወቃሉ። ትልቁ ሼክ ናቸው፣ የንጉስ ሼክ ተብለው የሚጠሩት ናቸው የሚሆኑት። በየሀገሩ ደግሞ የተለያየ ጅማሬዎችና ሂደት ግብጽ ላይ ማን ጀመረው፣ ከዛ ሳውዲ አረቢያ ላይ ማን ጀመረው፣ ሂጃዝ ላይ ማን ጀመረው የተባለ እነዚህ ታሪኮቹ የዕልም ሸሪዓ ሁክም የሚሰጥባቸው ሳይሆን እንደ ታሪክ የሚወሩ ናቸው። በተለይ ካስፈለገ ስለ መውሊድ ኢህቲፋል ታሪኮች በትክክል የተቀመጡ ስለ ማየት ይቻላል ማለት ነው። ሌላው ግን ከአነሁ የተጀመረው ምንድን ነው? አዲስ ኮንሴፕት ፈጥሮ ሌላው እንዳስታወቀ በሚመስል የተተረከው ትርክት ፈጽሞ ስህተት ነው። ምክንያቱም መሳላው የሚመለሰው ወደኋላ ስለሆነ ማለት ነው። ከታሪክ አንጻር ማን ጀመረውና ታሪክ ባለቤቱ ምንድን ነው የሚለውን ሀሳብ ፈህም ስናደርግ መረዳት ካለብን ብዙ ጊዜ ወንድሞች ሲያነሱት የተገነዘብነው ምንድን ነው? ቁርአንና ሐዲስን ወይም ደግሞ ሰለፎች ዘመን ላይ የነበረውን ግንዛቤ ከሆነ ማን ጀመረው የሚል ነገሮችን ውድቅ የማድረግ ግንዛቤ ሰለፎች ዘመን ላይ በሸሪዓዊ አካሄድ ላይ የለም ማለት ነው። ምክንያቱም አልሑክሙ ዐለ ሸይእ ፈርዑን ዐን ተሰውሪሂ ነው ስለሚታወቅ ማለት ነው። ይህ ከሆነ መታወቅ ያለበት ጉዳይ ምንድን ነው? አሊ ባቂላኒን ቅድም አንድ ወንድሜ ሲጠቅስ ነበር፣ አብዱ ሁሴን። እነሱም ከመዝሀብ አኳያ ስናወራ ወከዛሊክ ሷሒቡል መድኸል ኢብኑል ሐጅም ሆነ ወከዛሊክ አልፋኪሃኒም እንዲሁም ደግሞ አልኢማም አሻጢቢም ሌሎቹም የጠቀስካቸው ዑለማዎች በአጠቃላይ በማሊኪ መዝሀብ ውስጥ የሚካተቱ ሐታ ያንን መልስ ሲመልሱ ደግሞ ቀዋዒዶችን እየተከተሉ ነው። ባለፈው እንደውም አቡበከርና ሌሎች ሲያሳዩ አይታችሁ ከሆነ ከዚህ አላገኘውም የሚል አይነት ክርክር ለማምጣት ነው ሲሞክሩ የነበሩት እንጂ በደምሳሳው እከሌ ስለጀመረው አይሆንም የሚል ንግግር የላቸውም። ከዛሊክ ለምሳሌ አልኢማም አሻጢቢ ኪታባቸው ላይ በዛ ዘመን የነበረውን በሰዎች በለመዱትና በዛ ባደረጉት ብለው ፈትዋ የሰጡበት ሂደት ሰዎቹና እነዚህን መሰረት አድርገው ነው ሁክም ሲሰጡ የነበረው እንጂ ቁርአንና ሐዲስ ተብሎ በሚጠቀሰው በተለይ ሐዲሱን ማንሳት ችለው ነበር እንጂ ሰለፉ ሷሊህ ዘመን ላይ አላረጉትም ከላይ አላረጉትም የሚለው የተስተናገደበት መንገድ የለም። እንደዚህ ብሎ መውሊድን ለማስተናገድ የሚሞከርበት ሙከራ ፈጽሞ በተለይ እነዚህ አልፈቀዱም ብለው ሊጠቀሟቸው የሚፈልጉ ዑለማዎችም በጭራሽ ያንን አይነት አካሄድ አልሄዱም ማለት ነው። ቀዋዒዶችን ሂደቶችን የሚከተሉ ዑለማዎች ናቸው። አልኢማም ሻጢቢም በዛ የሚታወቁ ናቸው። ወከዛሊከ ሷሒቡል መድኸልም በዛው የሚታወቁ ዓሊም ናቸው ማለት ነው። ስለዚህ የተስተናገደበትን መንገድም አብሮ ማንሳት ተገቢ ነው። ምክንያቱም በአንድ በኩል ፌር ስንሆን፣ በሌላ በኩል ደግሞ ፌር ያለመሆን ሀሳቡን ያለመናገር ሂደት ስለታየ ማለት ነው። እነዚህ መስተካከል አለባቸው። ሌላው ደግሞ ቁርአንና ሐዲስ እኛ ብቻ ነው የምንከተለው ወደሚል ትርክት ወደ መውሰድ የሚሄድ ከሆነ እስከዛሬ የነበሩ ዑለማዎችም በአጠቃላይ ፌሌሪቲ ውስጥ ነው የሚገቡት ማለት ነው። በተለይ አንዳንድ ሰዎች አዩት ብለው አቡ ሻም አልመቅዲሲ ያን ነገር መልካምነቱን ሲያወሱ ኪታባቸው ላይ በተለይ ስለ ቢድዓ የሚጠቅሱት ኪታብ ላይ ነው። በጣም አደገኛ የሚሆነው ልታውቁት የሚገባው ወንድሞች፣ ስለ ቢድዓ የሚገልጹት ባቦች ላይ ነው እነዚህን የሚያስቀምጠው ማለት ነው። ከዛሊክ ቅድም አንድ ወንድም ጠቅሶታል፣ አልመውሊድ አሸሪፍ ብለው ነው ኢብኑ ከሲርም የጠቀሱት ማለት ነው።
እነዚህን ሂደቶች ስናይ በተለይ ታሪካቸውን ማውሳትና ሂደታቸውን ማንሳት ከሆነ በትክክል ተቀምጧል። እንደውም በሶሐባዎች አልተገኘ ምናምን ሲል ነበር አንድ ወንድማችን። ወላኪን ግን ባለፈው አንብቤልሃለሁ አልኢማሙ ሲዩጢ ዱሩል መንሱር ኪታባቸው ላይ ይህንን ቀን አላህን የምናመሰግንበት የምናሸክርበት እናድርገው ብለው እንደተተከበሩት ያንን ደግሞ የሶሐባዎችና የታቢዒና የተባዕ ታቢዒን በተለይ ታቢዒና የተባዕ ታቢዒን ተፍሲሮችን በስፋት የያዘ ኪታብ ነው። አቋለል ዑለማ ብቻ አይደለም የያዘው ማለት ነው። እና እዛ ኪታብ ላይ አንድ ቀን አድርገን አላህ እናመስግን የሚል ሶሐባዎች የተነገረበት ተፍሲሩ ላይ የተቀመጠበት ከአብዱረዛቅ በሰነድ የመጣበት ሂደቶች አሉ ማለት ነው። ይህን ስታይ ክርክሩ ራሱ ይዘቱን የሳተ ይሆናል ማለት ነው። ለምንድን ቁርአንና ሐዲሳዊ መሰረት ከሆነ ልናነሳ የሚገባው ስለ ቢድዓ ነበር። ግን መውሊድ ማንጀመረው ከሆነ ታሪካዊ ክስተት ነው። ከታሪካዊ ክስተት አኳያ ደግሞ እንዴት ነው የሚታየው የሚለውን ፋጢሚዮችን ስናነሳም ፋጢሚዮች ምንድን ናቸው የሚለውን ሁሉ ማንሳት አስፈላጊ ነው። ምክንያቱም የደውላ ተያየታችን እንዴት ነው ሲባል ደውለቱል ኡመውያን የምናይበት መንገድ አለ። በደውለቱል ኡመውያ መልካም የተሰራው ይወደሳል፣ መጥፎ የሆነው ደግሞ ይወገዛል። ለምሳሌ አልሙዕተሲም ቢላህ ቁርአን ፍጡር ነው አይደለም በሚለው መሳላ ወደዛ አሁን እየገባሁ አይደለም። ነገር ግን በዛ መሳላ ጉዳይ ላይ ኢማም አሕመድ እና ሌሎቹን ጫና የፈጠረ ሰው መሊክ ነበር ይታወቃል። ሌላው ደግሞ አልሙዕተሲም ቢላህ ታሪኩን ብዙ እናውቃለን። ዋ ሙዕተሲማ እየተባለ ተወስቶለታል ማለት ነው። ነገር ግን አብዱል ሰሚን የሚለው ማነው ፈትዋ አላቸው ኢብኑ ዑሰይሚን አንድ ሼክ የሰበሰበው ማለት ነው። እዛ ላይ ግን ይሄ ዋ ሙዕተሲማ የሚለውን ኢንካር ሲያደርጉ ይታያል። አላ ኩል ያህል ዑለማዎቹ ግን ታሪኩን አብረው አውስተውለታልና ማለት ነው። እና ከታሪክ አኳያ የሚነሳ ከሆኑ በዚህ ሂደት ላይ ነው ሊወሰድ የሚገባው ቁርአንና ሐዲስ እንዲሁም ደግሞ ሸሪዓዊ እይታ አተያይ ከዚህ መሰረት መውጣት የለበትም የሚለውን ልንገነዘብም ይገባል ወንድሞች ማለት ነው። የመጨረሻ ሀሳብ ማንሳት የሚፈልገው ጥያቄ አነሳለሁኝ ኢንሻአላህ ተወያዮች ስለነበራችሁ በተለይ ለኡስታዝ አህመድ እና ለአብዲ ሁሴን ነው የማነሳው። ችግር የለውም ኖርማል ጥያቄዎች ናቸው። እነዚህ ጥያቄዎች ምንድን ናቸው? ለምሳሌ ከደውለቱል ፋጢሚያ የሚባሉት ወይም ደውለቱል ፋጢሚያ የሚባሉት ውስጥ ብዙ መሪዎች አሉ። ከነዛ መካከል መውሊድን የጀመረው ማን ነው? በምንስ ምክንያት ነው? እንዴት ነው የሚለውንስ ታሪኩን አጥንታቸው ነው ወይ የምናወራው? ምክንያቱም አውቀን ነው ነገሮች ማውራት ያለብን የሚለውን ነገር ለማስገንዘብ ያክል ነው። ኢንሻአላህ ባጭሩ ሀሳቤን አስቀምጫለሁኝ። እነዚህ ሂደቶች በትክክል ከእንደገና ተመርምረው ሊታዩ ይገባል ብዬ አስባለሁኝ። ታሪኩ ከተነሳ በደንብ አንድ የተጻፈም ብዙ መባሒቶች አሉ እዚህ ላይ ልናወራበት እንችላለን ነው። ሰላም አለይኩም። ሻህ አህመድ ሀሰን ይሰማዎታል? ይሰማኛል። ጥሩ። እርሶም የተነሱት ነጥቦች ላይ በዛው አንስተው የራስዎንም ታሪክ ሊያስቀምጡ ይችላሉ። ቢስሚላህ